በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬት እና የመካከለኛው ምስራቅ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መርሥዔ ኀዘን ቆሞስ አባ በአማን ግሩም የሀገረ ስብከታችን ምክትል ስራ አስኪያጅ እና የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ ወንድሞች እህቶች፣ በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በንጽህና ጾም እንጹም የትምህርታችን ርዕስ ነው። ይህን የተናገረው የዜማው ደራሲ የሆነው ቅዱስ ያሬድ በጾመ ድጓ ዘቅድስት ላይ በዛሬ ዕለት ዘረቡዕ ማለት ነው አርያም ላይ በ6 ሰዓት ላይ በሚገኘው ክፍል ላይ የምናገኘው ነው። ከመ በንጹህ ንጹም ጾመ ይላል። በንጽህና በቅድስና ሆነን እንጹም። ቅዱስ ያሬድ የዐቢይ ጾም ሳምንታትን ስያሜ መስጠት ብቻ ሳይሆን በየዕለቱ ልክ ዘወረደ ቅድስት ብለን ምኩራብ ከመድረሳችን በፊት ከሰኞ እስከ ቅዳሜ ያሉት እያንዳንዱን ዕለታት ጭምር ቃለ እግዚአብሔር አላቸው እና ቅዱስ ያሬድ ምንድን ነው ያለን? በንጽህና እንጹም ያለው። ጾም ብቻ ሳይሆን ምን አለው? ንጽህና አለው። ይሄ የሚጠቅመን አንደኛ አንዳንዶቹም እኛም ጭምር የምግብ ብቻ መከልከል ለሚመስለን ከቅቤ ከስጋ ከወተት ብቻ መከልከል ለሚመስለን ሰዎች እንዳልሆነ፣ ሁለተኛ አይ ከቅቤና ከስግድ ብቻ ተከልክዬም እንደፈለኩ ልሁን እንዳንል ራሱ እግዚአብሔር የሚፈልገው ማለት ጾም ነው፣ ንጹህ የሆነ ጾም ይፈልጋል። በዚህ አጋጣሚ አንድ የምንማረው ራሳችን እንድናይ ያደርጋል። ሁለተኛ ቤተክርስቲያናችን ምን ያክል ጾምን በተመለከተ ትምህርት እንዳላት እንረዳ ነዋል። ከምግብ ብቻ መከልከል ማለት አይደለም ማለት ነው። እንደውም እዚህ ላይ ምንድን ያለው ቅዱስ ያሬድ በዚህ በጾመ ድጓው ክፍል ሲናገር ክርስቶስ የጾመው ለእኛ አብነት ምሳሌ ሊሆነን የጾመው ይላል። ስለዚህ ክርስቶስ ራሱ ጾምን የጾመው የሚጾም አምላክ ሆኖ አይደለም። እከብር ኃይል ክቡር፣ እቀደስ ኃይል ቅዱስ፣ ምን ይሳነዋል እሱ? ምን ያንሰዋል እሱ? ግን ለእኛ አብነት ምሳሌ ሊሆን። ለዚህ ነው አንደኛ ጴጥሮስ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ሄደ። ቅዱስ ያሬድ ያነሳው ይህንን ክፍል ነው። በዚህ ክፍል ላይ ማለት ምን አይነት ጾም ነው እግዚአብሔር አምላክ የማይፈልግ? እንግዲህ ንጹህ ጾም አለ ካልን ንጹህ ጾም እንጹም ከተባለ ንጹህ ያልሆነ ጾም ምን አይነት ነው? እግዚአብሔር ያልፈለገው እግዚአብሔር ያልመረጠው አይነት ጾም ነው ስንል እዚህ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ስለምን ጾምን አንተም አልተመለከትከንም? ሰውነታችንስ ስለምን አዋረድን አንተም አላወክንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል። እግዚአብሔር ይህን አይፈልገውም ማለት ነው። እንዲህ እየበደሉ ሰራተኞቻችሁን እያስጨነቁ እግዚአብሔር የማይወደውም ጾም እየጾሙ ለምንድን ነው እግዚአብሔር አምላክ ጾማችን ማትሰማው ይላሉ። ከዛም ይላል እዛው ቁጥር 5 ላይ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን ይላል። አሁን የጠየቅ ለኛ ይጠየቃል። እውነት አልተጣላንም? ውስጣችን ላይ ቂም የለም? አሁን የዚህ ዐቢዩን ጾም መጨረሻ ላይ እግዚአብሔር አምላክ ተገልጦ እንዲህ ቢለንስ? እኔ የፈቀድኩት ጾም ይሄ ነውን ቢለንስ? ስለዚህ መቆየታችን ብቻ እግዚአብሔር አምላክ አይፈልገውም ነው ባጭሩ። ማስቀደሳችንን ብቻ እግዚአብሔር አምላክ አይፈልገውም ማለት ነው። እስከ 9 ሰዓትም እስከ 11 ሰዓትም መቆየታችን ብቻ አይፈልገውም። እሱ መጥፎ ሆኖ አይደለም፣ ግን እሱም ብቻ አይፈልገውም። ምን ብሎ ነው የሚጠይቀን? ቁጥር 5 እኔ የመረጥኩት ጾም ይህ ነውን? ማን ይመልሷል ይህ ጥያቄ? አሁን ዐቢይ ጾም ከጀመረ 2ኛው ሳምንት ይዘናል። አሁን ከ2 ሳምንት ምናምን በኋላ እኮ እኩለ ጾም ገባ። አሁን እግዚአብሔር አምላክ ቢጠይቀን ይሄን ሁሉ ጊዜ ጾማችኋል፣ እኔ የፈቀድኩት ጾም ይሄ ነውን? እውነት የንስሐ ገብተንበታል? እውነት እግዚአብሔር የሚወደው ጾም ነው? ከቂም ከተንኮል ከኃጢአት የራቀ እግዚአብሔር የሚወደው ጾም ነው? እኔ የመረጥኩት ጾም ይህ ነውን ይላል። ያልተመረጠ ጾም አለ ማለት ነው። ስለዚህ ጉዳዩ መጾማችሁ አይደለም። እግዚአብሔር የጠላው ለምን ጾማችሁ ብሎ አይደለም። የመረጥኩት ጾም ግን ይሄ ነው ወይ ነው።
ስለዚህ ወንድማችን እግዚአብሔር አምላክ የሚጠይቀህ ይሄን ነው ማለት ነው። ለምን ጾምክ አይደለም፣ ጥሩ ነው መጾማችን፣ አብይ ጾም ነው፣ ለበረከት ምን ጾም ነው፣ ለንስሐ ምን ጾም ነው። እንደውም ከጾማት ሁሉ አብይ ይባላል ስሙ ራሱ ታላቅ ጾም። ለምን? መድኃኒዓለም ኢየሱስ ክርስቶስ የጾመው ጾም ስለሆነ። ግን እሱ በሚወደው መንገድ የጾምነው ጾም ነው ወይ? ዛሬም ክፋት፣ ዛሬም ኃጢአት፣ ዛሬም ተንኮል፣ ዛሬም ነገር፣ ዛሬም አንደበታችን አብሮ ከክፋት ርቆ እግዚአብሔር የሚወደው መንገድ የጾምነው ጾም ነው ወይ? ታዲያ እግዚአብሔር የመረጠው ጾምስ ምን አይነት ነው ስንል ትንቢተ ኢዮኤል ምዕራፍ 2:12 ላይ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። በምን ልባችሁ ነው የሚለው? በፍጹም። እችን እግዚአብሔር አምላክ የሚፈልጋት። ለዚህ ነው ቅዱስ ያሬድ ከመ በንጹህ ንጹም ጾመ፣ በንጽህና በንጹህና ልቦና ሆነን በንጹህ ሕሊና ሆነን ጾምን እንጾም ይላል ቅዱስ ያሬድ ያዘዘው። ቅዱስ ያሬድ እያንዳንዱ ሳምንታት የዐቢይ ጾም ሳምንታት ስንጾም እነዚህ ንጽህና ጭምር አብሮ ገንዘብ ማድረግ ያስፈልጋል። ቅዳሴ ማርያም ላይ እንደሚለው እስመ በሐንጾ መንፈስ አለ የሚለው መንፈስን ንጹህ ማድረግ እግዚአብሔርን ፊት ለፊት አይተውታል። ማን? ነቢያት። አችሁ ልበ ንጹሐን ብፁዓን ናቸው እግዚአብሔር ያዩታልና። ንጽህና በጣም እግዚአብሔር አምላክ ይፈልጋል። በክህነታችን ንጽህና ይፈልጋል። በዝማሬያችን ንጽህና ይፈልጋል። በአገልግሎታችን ንጽህና ይፈልጋል። በትዳራችንም ንጽህና ይፈልጋል። በምንኩስናችንም ንጽህና ይፈልጋል። በስራ ቦታችንም ንጽህና ይፈልጋል። በሀገራችንም ንጽህና ይፈልጋል። በእጮኝነታችንም ንጽህና ይፈልጋል። ይሄ ንጹህ ጾም ነው ወይ? ስለዚህ ነው ቅዱስ ያምናል በንጽህና ሆነን እንጹም። የተቀደሰ ጾም ማለት ያ ነው። ከዚህ በኋላ ነው ፋሲካ አለው የሚባለው። ከዚህ በኋላ ነው እግዚአብሔር የሚወደው ጾምን ስንጾም ማለት ነው። እንደውም አንዳንዶቹ ለምን ታዲያ እንደዚህ ምን ጾም ከሆነ በግሌ ብጾም አይሻልም የሚል ሰው ደግሞ አለ። ምን ያደርግልኛል በአዋጅ መጾሙ? እግዚአብሔር ከፈለገ እኔ እኮ በግሌ እኮ መጾም። አዎ ቤተክርስቲያናችን የግል ጾም አለ ይታወቃል። በቀኑና የሚሰጡ አሉ። የፈቃድ ጾም አለ። ለምንድን ነው ግን እንደዚህ አዋጅ ጾሞች የምንጾመው? እዚህ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 3 ላይ ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ምን አወጀ? ልብ በሉ። ኢዮሳፍጥ ነው ፈራ። ከዛስ እግዚአብሔርንም ሊፈልግ ፊቱን አቀና። ማንን ሊፈልግ? እግዚአብሔር ሲፈልግ ተመልከቱ እንዴት እንደሚፈልግ ማለት ነው። እግዚአብሔርንም ሊፈልግ ፊቱን አቀና ካለ በኋላ እንዴት ነው ያቀናው? በይሁዳም ሁሉ ጾም አወጀ። ይሄ ጾም አሁን የግል ነው የጋራ ነው? የጋራቸው የማህበር አወጀ ይላል። ከዛ ሲያወጅ እግዚአብሔር አምላክ ምን ብሎ መለሰ? የዚህ ጾም ውጤቱ ምን ሆነ? እዛ ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 15 ላይ እግዚአብሔርም እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ውጤቱን አይታችኋል። እግዚአብሔርን ፈራ ይላል። መጀመሪያ ኢዮሳፍጥ ፈራ፣ የሚመጣውን ጦር አይቶ ፈራ። ሲፈራ ማንን? እግዚአብሔር ሊፈልግ ፊቱን አቀና። ወደ ማን? ወደ እግዚአብሔር። እግዚአብሔር ይፈልጋል። መጀመሪያ ሲፈለግ በምን አይነት ጾም ጾመ? ጾምን አወጀ። በይሁዳ ከተሞች ሁሉ አወጀ ጾሙ። ከዛ እግዚአብሔር አምላክ ብሎ መለሰ በጋራ ከዚህ የተነሳ አትደንግጡ፣ ሰልፉ የኔ ነው፣ እኔ እዋጋለሁ ይላል። ለካ እናንተ በንጽህና ከጾምን በግላችን፣ በሀገራችን፣ በቤተክርስቲያናችን የሚዋጉንም በሙሉ አትደንግጡ ነው ያለው ይላል። አሁንም በቸርነቱ አለኋችሁ ይበለን። በእውነት አይጮህ እግዚአብሔር ከፊት ለፊታችን ከኛ ጋር ሲሆን እውነተኛ ጾም ስንጾም ልክ እንደ ኢዮሳፍጥ ወደሱ ስናንጋጠጥ በጋራ እግዚአብሔር የሚወደውን ጾም ስንጾም አትደንግጡ፣ አይዟችሁ፣ የኢትዮጵያን ነገር በእኔ ጣሉት ይላል። የሀገራችሁን ነገር በእኔ ጣሉት፣ የቤተሰብህን ጉዳይ በእኔ ጣለው፣ የግላችሁን ጉዳይ በእኔ ጣለው፣ በሀገር በግል ጉዳይ የሚገጥም ፈተና ሁሉ በእኔ ጣለው። ሰልፉ ከኔ ጋር ነው ካንተ ጋር አይደለም። አይተሽ እኛን ተከቶ ሲዋጋ በንጽህና ሲጾም ማለት ይሄ ነው እግዚአብሔር የሚወደው ጾም ማለት። በነገራችን ላይ ይሄ በሐዲስ ኪዳንም አለ። ይሄ ብሉይ ኪዳን የጠቀስ ነው። በሐዲስ ኪዳን ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜም ካለፈ በኋላ ይላል የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ይላል። የምን ወራት አልፎ ነበር ይላል? የጾም ወራት። በጋራ የሚጾም ጾም ነበር። የግል ብቻ ጾም አለ ማለት የጋራ ጾም አለ። ህዝቡ ሁሉ የሚጾመው ጾም አለ። በግል ደግሞ የንስሐ አባታችን የሚሰጠን ቀኖና አለ፣ ስግደት አለ። እኛን ከእግዚአብሔር ጋር ለመታረቅ ሱባኤ እንገባለን አለ። የግል ጾማችን አለ። ለዚህ ግን ሐዋርያ ቅዱስ ጳውሎስ ምን ብሎ ነው የገለጸው? እዚህ ጋር ብዙ ጊዜም ካለፈ በኋላ ይላል የሐዋርያት ሥራ የጦም ወራቱ አሁን አልፎ ነበርና ይላል። እዚህ ወራቶች ምን ነበሩ?
የጾም ወር አለ፣ የተወሰነ የታወቀ ህዝቡ ሁሉ የሚጾመው ጾም አለ ማለት። እግዚአብሔር አምላክ የሚወደው አይነት ጾም ከጾምን እግዚአብሔር አትደንግጡ አትፍሩ ይለናል። ምንድነው ጥቅሙ? በንጽህና ብንጾም ቅዱስ ያሬድ እንዳለ አንደኛ በእውነት ከጾምን እግዚአብሔር በሚወደው መንገድ በንጽህና ከጾምን ኃይለ አጋንንትን ድል እነሳለን። ምን እነሳለን? ኃይለ አጋንንትን። ማስረጃ ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ጌታችን አንድን ሰው አጋንንትን ካወጣለት በኋላ ሐዋርያቶቹ አቅቷቸው ነበርና እኛን ለምን ተሳነን አሉ። ታሪኩን ስለምታውቁት ጌታ ምን አለ? የሰናፍጭ ታክል እምነት ቢኖራችሁ ይህንን ተራራ ተነቅለ ወደዛ ሂድ ብትሉት ይሆንላችኋል አላቸው። እምነት ያስፈልጋል አለ። ግን እምነት ብቻ አላለም። አያችሁ እኛ ጋር እምነት ብቻ የሚል ትምህርት የለንም። እምነት ብቻ ይበቃችሁ ነበር አለ። ከዛ ግን ማለት ዝንቱ ዘመድ አለ ይህ አይነቱ ወገን ግን ከጾምና ከጾም በቀር አይወጣ። ምን ያስፈልጋል? ጾምና ምን ያወጣል? አጋንንትን ጭምር አለ። እምነት ያስፈልጋችኋል። ትክክል። ያውም ደግሞ ርትዕት የሆነ እምነት። አንተ የሕያው የእግዚአብሔር ልጅ ነህ ብሎ ክርስቶስ ማን ነኝ ብሎ በጠየቃችሁ ጊዜ ጴጥሮስ የመለሳት ያቺ ወልድ ዋህድ የሆነች ርትዕት እምነት ታስፈልጋለች። እሱ ምንም ጥያቄ የለው። እሱ ብቻ ግን በቂ አይደለም። ምን ያስፈልጋል? ጾምና ጸሎት። ምን ያስፈልጋል? ጾምና ጸሎት። ምን ያደርጋል? ይሄ ኃይለ አጋንንትን ድል ይነሳል። ስለዚህ እናንተ ደቀ መዛሙርቶቼ ያልቻላችሁት አለ ዝንቱ ዘመድ ይህ አይነቱ ወገን በምን ብቻ አይወጣም። ምን ያስፈልጋል? እምነት ብቻ ሳይሆን ጾምና ጸሎት ያስፈልጋል። ከዛ ምናል ይህ ወገን ግን አለ ይህ አይነቱ ግን ከጾምና ከጸሎት በቀር አይወጣም። ምን ማለት ነው? ስትጾሙና ስትጸልዩ ማለት እግዚአብሔር በሚወደው መንገድ ስትማጸኑ ፍንቅል አድርጎ የሚያወጣ ጾም አለ። እንደ አንድ አባት እዚህ መጽሐፈ መነኮሳት ላይ አንድ አባት አለ እና አጋንንቱ ነፍሰ ጡር ያደረች ሴት ላይ ያሰቃያታል። እኚህ የበቁ አባት ውጣ ይሉታል። ሲሉት ለምን ደሞ ወጣው አለ። ውጣ አታስጨንቃት፣ እኔ የት እጅ ላርፍ ነው አለ። አጋንንቱ ማረፊያ አተ ነው አሉት። እኚህ የበቁ አባት ናኔ ጋር አረፍ አሉት። እሳቸው ጋር አርፎ ያችን ነፍሰ ጡር ነፃ ወጣትና ማለት አጋንንት ማረፊያ ስለሚፈልጉ እሳቸው ላይ አደረ። ከዛ 7 ዓመት ሙሉ በቁስል በደዌ መታቸው። እሳቸው የበቃው ይሄ አባት እየጾመ እየጸለየ እየሰገደ እየጾመ እየጸለየ እየሰገደ ወደ እግዚአብሔር ይለምናል። አንድም ቀን እግዚአብሔር ሆይ ይሄንን ጋይን አታወጣልኝም ከውስጤ እንዲህ ለሷ ብዬ እኔ ልሰቃይ ብዬ ወደ ራሴ ባዞርኩት እንደው ዝም ትላለህ አለ። ጸጥ ብሎ ይሰግዳል። በ7ኛው ዓመት ሰይጣን እንደዚህ ያለ አንተ መነኩሴ ሆይ ይሄን ሁሉ 7 ዓመት በደዌ ስመታ አንድ ቀን ወደ እግዚአብሔር ሄደ አንተ ሰይጣን ከኔ አርቅልኝ ብለው ወደ እግዚአብሔር አልለመንክም፣ አርቅልኝ ዲያብሎስን አላልክም፣ ለምን እንደው ዝም ያልከኝ አለው። ከዛ ምን አለኝ የበቁ አባት ምን ችግር አለው? ቁጭ በል አንተ። እኔ ስግደቴን አላስተውከኝ፣ ጾሜን አላስተውከኝ፣ ምን አስከለከልከኝ? ቦታ የተመችተው ከሆነ የኔ ስፍራ ተቀመጥ አሉት። ከዛ ምን አለ ያጋኔን ውይ ከአንተ ጋር ከመኖሩ ለቆት ወጣ። አሁን እኛ ጸሎት ውይ ያስብላ ሰይጣንን እውነት ነው። ውይ ያስብላ ሰይጣን አሁን እኛ እውነት የኛ ምን ጾም አሁን እንደዚህ ነው። 7 ዓመት እኮ አንድም ቀን ግን እኛ አባት ምን ነው እግዚአብሔር ሆይ እንዲህ ያገለግልኩ እኛ ክብራችን እንወዳለና ጽድቃችን እንዲነገር እንፈልጋለና። እሳቸው ስግደቱን አልተውም፣ ጾሙን አልተውትም። በደንብ አብዝቶ ብዙ ስግደት ብዙ ትሩፋት አደረገ። በ7ኛው ዓመት ራሱ ሰይጣን ለምን እንደው ማታወራው ግን ይሄን እያስጨነቅኩ አለ። ለካ እናንተ ዝምታ የሚያስጨንቃል አጋንንት። ኃይለ አጋንንት እንዴት እንድል እንደሚነሱ አብዝቶ መስገድ አብዝቶ መጾም አይቹ አልናገር ያለ ዲያብሎስ እንዲወጣ ያደርገዋል። ስለዚህ እኛ ቤተክርስቲያን ላይ ጸበል እንጠመቃለን፣ አጋንንት ድርቃው በጣም ስንጾም በጣም ሲጸልይ ደግሞ ሚርቅ ደግሞ ጋይን ደግሞ አለ። ስንጾም ቀላል ነገር አይደለም። ደግሞ እዚህ ውስጥ ማን አለ ከኛ መካከል ንጹህ የሆነ የማይፈተን ሰው አለ? በኃጢአት በበደል ምንም እንከን አልባ የሆነ ሰው አለ? ግን አብዝቶ በመጾም አብዝቶ ሲጸልይ ራሱ ጋኔን ደግሞ ይወጣል ማለት። ለዚህ ነው ጌታችን ማቴዎስ 17:21 ላይ ይህ አይነቱ ግን ከጾምና ከጸሎት በቀር አይወጣም። ስለዚህ እውነተኛ ጾም ምን ያደርጋል? ኃይለ አጋንንትን ያረቃል። ማንም አይፈልጋል። ዛሬ እንዲህ እርስ በርስ የሚያባላን ዲያብሎስ አይደለም? ዘረኝነት በውስጣችን አልነገሰ? ምን ውስጥ ፈተና ያልገባው ሲነገሩኝ፣ እንደ ሀገር፣ እንደ ቤተሰብ፣ እንደ ቤተ ክህነት ምን ጋር ፈተና ያልገባብን? ምን ደስ የሚያሳይ ነገር እንሰማለን ዜናዎች ሁሉ። ይሄ ታዲያ ወገን ከጾምና ከጸሎት በቀር ይወጣል? ዝንቱ ዘመድ ያለ ይሄንን። ለዚህ ነው በንጽህና ግን እንጹም።
አጋንንትን ሊያርቅል የሚችለው ጾም ምን አይነት ጾም ነው? እግዚአብሔር የሚወደው ጾም ከሆነ ነው እውነተኛ ጾም ማለት ነው። በጣም የሚገርመው እውነተኛ ጾም ምንድን ነው ካልን ክርስቶስ የጾመው ጾም ሐዋርያው ጳውሎስም የጾመው ጾም ነው። ጌታችን በገዳመ ቆሮንቶስ 40 መዓልት 40 ሌሊት ጾሟል። 3 አርእስተ ኃጣውእ የኃጢአት ራሶች ተብለው ድል ተነስተዋል። አንደኛ ስስት፣ ሁለተኛ ትዕቢት፣ ሶስተኛ ውዳሴ ከንቱ። እነዚህ ሁሉ ድል ተነስተዋል በጾም። ስለዚህ ክርስቶስ የምንመስልበት ነው። አይታችኋል። ጾም ማለት የእሱን አርአያ ተከተል የምንመስልበት። ስስት ማለት ይህንን ድንጋይ ዳቦ አድርግና አይደል ያለው እንብላ አይደለም ያለው። ስስትን በምን ነሳው? ሰው በእንጀራ ብቻ አይኖርም። ስስትን በውሂብ በመስጠት ከዛ ደግሞ የመቅደስ ጫፍ አወጣና ራስን ደግሞ ወርውር። ትዕቢትን በምን አደረገው? በትህትና። ሶስተኛው ደግሞ የዓለም መንግስታትን ሁሉ እሰጣለሁ። ደግሞ የራሱ ነው እግዚአብሔር ነው ሰጪው ሰይጣን ሆኖ። እኛም እንዲህ ነን እኮ አንዳንዶቻችን። እቺ ዓለም እኮ እንኳን እቺ ዓለም ቀርቶ መንግስት ሰማያት አይደለች። ምን አስገብግቦ ነው ጠንቋይ ቤት የሚወስደን እኛ እንዴ? እንኳን እቺ ዓለም ቀርቶ እንኳን የዚህ ዓለም ንብረት ሀብት ቀርቶ መንግስት ሰማያት እንኳን እኛ አይደለች። ሀገራችን እኛ ቤት ነው በሰማይ ነው አይደል? እንኳን ሌላ ሀገር ቀርቶ እንኳን ሌላ ቦታ ልንመቀኝ ቀርቶ ግን ሰይጣን ምን አለ? የዓለም መንግስታትን ሁሉ እሰጥሃለሁ ወድቀህ ብትሰግድልኝ አለ። ከዛ አንተ ሰይጣን ከኔ ውግድ፣ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ አለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10። 3 ኃጢአቶች ድል ተነሱ በጾም ምን? ስስት፣ ትዕቢትና ፍቅረ ነዋይ። ገንዘብን መውደድ። አሁን ሰዎች ምንፈተነው በዚህ 3 ፈተና ነው። ስስት ያለበት ሰው አለ። ያ ብቻ ትዕቢት ያለበት ሰው አለ። ያ ብቻ አይደለም ፍቅረ ነዋይ። እነዚህ የኃጢአት ራሶች ይባላሉ። አርእስተ ኃጣውእ ይባላሉ። በጾም እውነተኛ ጾም እነዚህ ሁሉ ድል ይነሳል። ከስስት ይርቃል፣ ከትዕቢት ይርቃል። ያ ብቻ አይደለም ከፍቅረ ነዋይ ጭምር ይንቃል። ዛሬ ብንመለከት ትዕቢት አይደለም ብዙ ነገራችን የሚያበላሸው። ትህትና ቢኖረን ኑሮ እንደዚህ ነው ነበር። አሁን በሀገራችንስ በዓለማችን የምናየው እኔ በልጥ ፍቅረ ነዋይ አይደል? የጾም የእውነተኛ ጾም እነዚህን ሁሉ ያስገዛሉ፣ ከስር በታች ያደርጋሉ። ጳውሎስም ጾሟል። የሚገርማችሁ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ በመጦም ይላል በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል ይላል። በምን ይላል? በመጾም ከእንደገናስ በንጽህና። የጳውሎስ ነገር አይታችኋል። ጳውሎስ ጾም ብቻ አልነበረውም። ምን ነበረው? ንጽህና ብቻ አልነበረውም፣ በእውቀት ከዛስ በትዕግስት። በጣም የሚገርማችሁ ይሄ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ ነው። እዛ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጽም ብዙ ጊዜም በመጾም ይላል። በብርድና በራቆትነት ነበርኩኝ ይላል። በረከቱ ይደርብን በእውነት። በምን ነበር ካለ? በድካምና በጥረት። ቢዝነስ ላይ እኮ አልነበረም እኮ ጳውሎስ። ሀብታም ለመሆን እኮ አልነበረም። ውጭ ሀገር እየተንቀሳቀሰ ቢዝነስ ሰብስቦ ወደ ሀገሩ እኮ የሆነ ነገር ለመክፈት እኮ አይደለም። በየሀገሩ ይንከራተታል። በምን? በድካምና በጥረት ካለ በኋላ ብዙ ጊዜ ደግሞ እንቅልፍ በማጣት። እኛ እኮ እንቅልፍ እናጣ እንችላለን፣ ግን ለኃጢአት የምናጣው። የጳውሎስ ግን እንቅልፍ ማጣት ለወንጌል። እንቅልፍ ብቻ ነው የሚያጣው። በራብና በጥም ነበርኩኝ። አይገርምም? ጳውሎስ የተራቡትን ጭምር በተአምራት ማብላት የሚችል እውር የሚያበራ አንካሳ የሚያዘልል ሙት የሚያስነሳው ጳውሎስ በምን ነበር? በራብና በጥም ነበር። ከዛስ ብዙ ጊዜም በመጾም ይላል። እችን በደንብ አስተውላት። ብዙ ጊዜ ምን በማለት በመጾም ካለ በኋላ በብርድና በራቆትነት ነበርኩ አለ ጳውሎስ። ልብስ አጥቶ ማለት ነው። ለካ እናንተ ለእውነተኛ ወንጌልም ለካ ቆሞ መራብ አለ። ብዙዎቻችን ክርስትና የምናስበው በቃ ሁሉ ነገር በቃ የሞላለት አድርገን ነው፣ ጭቅጭቅ የሌለበት በጣም የሞላለት እንዲህ ነው የምናስበው። አንድ የቤተክርስቲያን ደገኛ አገልጋይ ከተጎሳቆለ እኛ የምናስበው ምን ሆኖ ግን ላለን። እኛ የምናውቀው እውነተኛ የእግዚአብሔር አገልጋይ ሀብታም መሆን አለበት፣ ጤነኛ መሆን አለበት፣ የተሟላለት መሆን አለበት። ጳውሎስ ምን ይበል? በራብና በጥም ነበርኩ ይላል። ብዙ ጊዜ በመጾም በዛ ደግሞ እንቅልፍ በማጣት። ይሄ ብቻ አይደለም፣ በብርድና በራቆትነት ነበርኩኝ። ብርድ ምን አስመጣው? ራቆት ምን አስመጣው?
እውነት የሰማይ አምላክ የጳውሎስን አገልግሎት አያውቅም? የቤተ ክርስቲያን እኮ ምርጥ ዕቃ ነው። ሐራሴ ወንጌል፣ የወንጌል እኮ ገበሬ ነው። ይሄ ሁሉ እያለው በራቆት ነበር። ለምን? በጾም የጳውሎስ አገልግሎቱ ይሰምር ዘንድ በእውነተኛ ጾም ቆይቷል። ለዚህ ነው ቅዱስ ያሬድ በንጽህና ምን እንበላለን? እንጹም። አሁን የቀረችን ስንት ጊዜያት ናት ለፋሲካ? በሉ ክርስቲያኖች በንጽህና እንጹም። የተጣላን ሰዎች ታርቀን፣ የቀማነውን መልሰን፣ የወደቅንበትን ንስሐ ገብተን፣ ያስቀየምናቸውን ይቅርታ ጠይቀን በእውነተኛ መንገድ እንጹም። ቅዱስ ያሬድ ዛሬ የመከረን በ6 ሰዓት ያለችው አርያ የምትለን በንጽህና እንጹም ነው የሚለን። ያለፈው ጊዜ አልፏል። አሁን ግን በንጽህና እንጹም። ጳውሎስን የመሰለ ሐዋርያ በራብና በጽም፣ ያ ብቻ አይደለም ደግሞ ብዙ ጊዜ ደግሞ በመጾም ይሄን አክል ለወንጌል ዋጋ ከተከፈለ እኛስ? እሱ በዛ ሙሉ ስቃይ ውስጥ ብዙ ጊዜ ጾም ነበር። እኛ እኮ ጾም በዛ እያለን ነው። በነገራችን ላይ በዚህ በመለካውያን በሩሲያ በግሪክ በጾም ወቅት ምግብ ውስጥ ዘይት አይጠቀሙም። ለምን? ምግብ ያጣፍጣል ብለው እንጂ ዘይት እኮ ቅቤ ነው ብለው አይደለም። እኛ ግን ምንድን ላይ ያለነው? አሳ። ከዛ ጭራሽ ደግሞ አሁን ብሰ ምናደርግ ነው ደግሞ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ ይላሉ። እኛ እኮ ገና እኮ አሳ ላይ ያለነው። ያውም እኮ ደም አለው የለውም ውስጥ ይገባል። ጉዳያችን ያ ምግብ ላይ ብቻ ነው ያቆምነው፣ ግን ንጽህና እንዳለው ግን እንረሳለን። ለዚህ ነው አባቶቻችን ጾምሰ አኮ እምህብስት ወማይ ባህቲቱ፣ ጾም ማለት ከምግብ ከውሃ ከእንጀራ መከልከል ብቻ ማለት አይደለም። ክርስቲያኖች በደንብ ስሙ። ፍሬያማ ጾም መጾም አለብን። ማን አለ ከኛ መካከል የግል ሕይወቱ እንዲቃነም አይፈልግ? ማን አለ ከኛ መካከል የጮኝነት ሕይወቱ እንዲስተካከል ማይፈልግ? ማን አለ ከኛ መካከል የትዳር ሕይወቱ እንዲስተካከል ማይፈልግ? ማን አለ ከኛ መካከል የቤተሰቡ ጉዳይ እንዲስተካከል ማይፈልግ? አለ እዚህ ውስጥ። በንጽህና ንጹም። መፍትሄው እኮ ይሄ ነው። እግዚአብሔር ጎሳ አይም ጎጣ አይም፣ ቁመትን፣ መልክን፣ ዲግሪያችን፣ ማስተርሳችን አየው፣ ዝናችን አይመለከትም። እግዚአብሔር የሚያየው ንጽህና ነው። ከነ ኤልያብ መልክ ይልቅ የዳዊት እዛ እረኛውን ይመለከታል። ልብ ንጽህና ይመለከታል። ክርስቲያኖች እንዳንታለን። ኦርቶዶክሳውያን ሆነን ቆመን እያየን አይናችን ያ በረከት እንዳያመልጠን። የተቀደሰ አገልግሎት ማይፈልግ ማን አለ? በንጽህና ነው የሚገኝ፣ በምንም አይገኝም። በድምፅ ብልጫ እግዚአብሔር አያምን። ስንት ተከታይ ያለው ፎሎወር አለው አይል። የሚያየው ንጽህናችንን ነው። የተናቀችውን እኮ ልዲያ ልቧን የከፈተ አይደለ? ሐር ሸጭ እኮ ናት እኮ ልዲያ። ኢኮኖሚካሊ ብናያት እኮ ንቀን ምናልፋት ሰው ናት። ዘንቢል ተሸክማ ሐር የምትሸጥ ናት። ግን እግዚአብሔር አምላክ የልዲያን ልቦና ከፈተ። የኛም ልቦና ይክፈትልን። በንጽህና ከተገለገለ አንተ ጨርቃም ነህ፣ አንተ ድሃ ነህ፣ አንተ ትንሽ አይልም። በንጽህና ከተገለገለ ልዲያንም አይቷል። እግዚአብሔር ችግር የለበትም። ንጹህ ከሆንክ የፈለግከውን ዘንቢል ተሸከም፣ የፈለግከው ቡቱቴ ልብስ ልበሽ። እግዚአብሔር አምላክ የመጀመሪያ የሚያየው በንጽህና መቆም ነው። አሳ አጥማጆች አልነበሩ ሐዋርያት? ምናቸውን ተመለከተ? ኢኮኖሚካሊ እኮ አንድ ሰው በእስራኤል በጣም ዝቅተኛው ስራ አሳ ማስገር ነው። ትሑታንን ግን መርጧል እግዚአብሔር አምላክ የዚህን ዓለም ጥበብ ያፈርስ ዘንድ። ንጹህ የሆነ ጾም ይሄን ያደርጋል። ሌላው እውነተኛ ጾም፣ ንጹህ የሆነ ጾም ምን ያደርጋል ስንል ክህነትን ያሰምራል። ክህነትን ያሰምራል። እንዲህ ይላል የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጾሙ፣ በደንብ ስሙ። እነዚህ ሐዋርያት ማለት ነው ጌታን ሲያመልኩና ሲጾሙ አያቸው። እውነተኛ አምልኮ ላይ ያለ ጾም ነው። ጾም እኮ አለ የሚጾም ሰው፣ ግን ይሄ እውነተኛ አምልኮ ላይ ያለ ጾም ነው። በደንብ ስሙ። የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ያለቃል። እነዚህም ጌታን ሲያመልኩና ነው የሚለው፣ ሲጾሙ አያቸው። አምልኮቱ አምልኮተ እግዚአብሔር ነው። በእውነተኛ ጾም ውስጥ በእውነተኛ አምልኮ ውስጥ ያለ ጾም ነው። ሲያመልኩ መንፈስ ቅዱስ ምን አለ? በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ። ማና ማንን? በርናባስና ሳውልን። ሳውል የተባለው ማን ነው? ጳውሎስ። ለዩልኛል። ምን አረጉ ሐዋርያት? አንተ ካልክማ ይኸው ለይተናል ያሉት። አንተ ከመረጥክማ ምን ችግር አለ? ይኸው ለየን። መንፈስ ቅዱስ ከመረጠ በኋላ ምን ችግር አለ? አይደለም ያሉት። ምን አረጉ? በዚያን ጊዜም
ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እስቲ ሁላችሁ በሉ ምን ካሉ በኋላ? ከጾሙ ምን ካሉ? ከጸለዩ። አያችሁ ክህነት የሚሰምረው እንደዚህ ነው። ስልጣን ቀላል ነገር አይደለም። ክህነት ክርስቲያኖች ከድቁና አንስተን እስከ ፕትርክና ቀላል አይደለም። ኃላፊነት ነው፣ የነፍስ ነው፣ እረኝነት ነው፣ መንጋ ነው። ያውም ደግሞ እኮ በገዛ ደግሞ የዋጃትን እኮ ነው የሚለው ቅድስት ቤተክርስቲያን ጠብቋት ዘንድ እናንተን ጳጳስ አድርጎ ለሾመባት ክህነታችን እንዲሰምር መጸለይ አለብን፣ መጾም አለብን። ለዚህ ነው ከጾሙ ከጸለዩ በኋላ። በነገራችን ላይ በዚህ ምክንያት ነው የሰኔ ጾም የምንጾመው ማለት ነው። ጾመ ሐዋርያት የምንጾመው ለዚህ ነው። የቄስ ጾም ለኛ የምናወድቀው አይደለም። ሐዋርያት አገልግሎታቸውን ከመጀመራቸው በፊት የጀመሩ በምንድን ነው? በጾም። አገልግሎት የሚሰምሩ እንደዛ ነው። ተመልከቱ፣ እውቀት አላቸው፣ እግዚአብሔር ሰጥቷቸዋል፣ መንፈስ ቅዱስ ወርዶላቸዋል፣ ኃይል ልኮ ለብሰዋል። ዝም ብለን እንስበክ አላሉ። ጾም ያስፈልጋል። ስብከት የሚሰምረው፣ ዝማሬ የሚሰምረው፣ ቅዳሴ የሚሰምረው፣ ማህሌቱ የሚሰምረው ጾምን በንጽህና ስንጾም ነው። እግዚአብሔር በምህረቱ ሁላችን የንጽህና ጾም ጾመን በረከት የምንካፈልበት ያድርግልን። አሁን ፋሲካ ከፊት ለፊታችን መጥቷል። አሁን ከፊት ለፊታችን ነገ ናት። ቀኑ እንዴት እንደሚሮጥ እያያችሁ ነው ያላችሁት። አሁን ይህንን ጾም ግን በንጽህና ጾመነዋል። ከጾም ነው ፍሬው ሴት አለ። እግዚአብሔር አምላክ ንጹህ ነገር የሚሰጠው ለንጹህ ነው። ቅዱስ ነገር የሚሰጠው ለቅዱስ ነው። ይታያችኋል። በቅዳሴ ጊዜ ሰምታችኋል። ቅድሳት ለቅዱስ ምን ማለት ነው? ይህ ቅዱስ ስጋ ወደሙ የሚሰጠው ለቅዱሳን ነው እያለ እኮ እኛ ምን ላለን ብቁ ሳልሆነ አሐዱ አብ ቅዱስ። ልክ ነህ። ይሄ ቅዱስ ቁርባን የሚሰጠው ለቅዱስ ሰው ነው። እኛ ቅዱስ አይደለንም። ስለዚህ ማን ነው ቅዱስ ናለን? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው። አዎ አንዱ መንፈስ ቅዱስም ቅዱስ ነው። መጨረሻችን ያሳምርልን። ወስብሐት ለእግዚአብሔር።